በአውሮፓ ምዕራባዊ ጫፍ ምድር በድንገት የምታበቃበትና ሰማያዊ አትላንቲክ የሚጀምርበት አንድ ምስጢራዊ ስፍራ ዛሬ ልወስዳችሁ ነው። እዚህ ግዙፍና ተራራ የሚያካክሉ ማዕበሎች ከሰማይ በሚረዝሙ ድንጋያማ ገደሎች ላይ ሲጋጩ የሚፈጥሩት ድምፅ የዓለምን ታላቅነት ያበስራል። በወርቃማ አሸዋ የተሸፈኑ ድብቅ ዋሻዎችና ፀሐይ በድንጋይ ቀዳዳዎች ውስጥ አልፋ በውሃው ላይ የምትፈጥረው ነጸብራቅ ይህን ስፍራ የምድራዊ ገነት መገኛ ያደርጉታል። የጥንቶቹ አሳሾች ዓለም እዚህ ጋር ታበቃለች ብለው ያመኑበት፣ ነገር ግን ዛሬ ላለው ተጓዥ አዲስ ሕይወት የሚጀምርበት ይህ ምድር በታላቅ ግርማ ሞገስ ውቅያኖሱን ተንተርሶ ይጠብቃቸዋል። ከሚጋጩት ማዕበሎች ርቆ ወደ ውስጠኛው ክፍል ሲዘልቅ ሌላ ድንቅ ተፈጥሮ ይገለጣል። በዓለም ላይ በብዛት የሚገኙትና ለዘመናዊ የሚቆዩት የቡሽ ዛፎች ደኖች ለምድሪቱ ልዩ አረንጓዴ ካባ አልብሷታል። በወንዞች መካከል የሚገኙትና እንደ ደረጃ የተደረደሩት የወይን እርሻ ሸለቆች በተፈጥሮና በሰው ልጅ የተሳሉ ድንቅ ስራዎች ይመስላሉ። አየሩ በቡናና በባህር ጨው ጠረን የታወደባት፣ ጎዳናዎቿም በናፍቆት ዜማ የተሞሉባት ይህች ጥንታዊ ሀገር ስሟ ባይነሳም እንኳን በልዩ ተፈጥሮዋ ብቻ በልባችሁ ውስጥ ትቀረጻለች። አንዳንድ ቦታዎች በካርታ ላይ ብቻ ሳይሆን በነፍስ ውስጥ የሚኖሩም ናቸው። ይህች ምድር የአውሮፓ ጥንታዊ ደጃፍ ናት። በፀሐይ የደመቁ የድንጋይ መንገዶች፣ በሰማያዊ ሴራሚክ ጥበብ ያጌጡ ህንፃዎች፣ እንዲሁም ደግሞ በየጥጋ ጥጉ የሚሰሙት ጥልቅ ስሜት ያላቸው ዜማዎች ሀገሪቱን የአትላንቲክ ውቅያኖስ ምስጢር ያደርጋታል። ጀንበር ስትጠልቅ ሰማዩን የሚቀበው ወርቃማ ቀለምና ከባህር የሚነፍሰው ቀዝቃዛ አየር ተደምረው ተመልካቹን ወደ ሌላ ዓለም ይወስዱታል። ይህ ብቻ አይደለም። ይህች ሀገር የማዴራው ፈርጥ፣ የፖርቹጋሉ ልዑል የሮናልዶ መወለጃ ናት። ዛሬ ወደዚህች አስደናቂና ድብቅ እንቁ ምድር አብረን እንጓዛለን። ወደ ፖርቹጋል እንኳን በደህና መጣችሁ። ፖርቹጋል በአውሮፓ አህጉር በስተደቡብ ምዕራብ ጫፍ ላይ የምትገኝ ድንቅ ሀገር ስትሆን የሚገርመው ነገር ደግሞ የምትጋራው የየብስ ድንበር ከአንድ ሀገር ብቻ ነው። እሱም በሰሜን በኩል ከስፔን የጋሊሲያ ግዛት ጋር ትገናኛለች። በምስራቅ በኩል ረጅሙ የየብስ ድንበሯ ከስፔን ጋር ነው። በደቡብ በኩል የአልጋርቬ ባህር ዳርቻዎች ለአትላንቲክ ውቅያኖስ ክፍት ሆነው ያዋስኗታል። መላው የምዕራብ ክፍሏ ደግሞ በአትላንቲክ ውቅያኖስ የታጠረ ነው። ፖርቹጋልን እንዳንድ ሰው ብንመስላት ጀርባዋን ለስፔን ሰጥታ ፊቷን ደግሞ ሙሉ በሙሉ ወደ አትላንቲክ ውቅያኖስ ያዞረች ሀገር ነች። ይህ አቀማመጥ ለዘመናት ታላቅ የባህር ኃይልና አሳሽ ሀገር እንድትሆን ረድቷታል። በሰሜንና በምስራቅ በኩል ያሉት ድንበሮች ተራራማና ወንዝ ሲሆኑ በደቡብና በምዕራብ ያለው ግን ሰፊና ማራኪ የባህር ዳርቻ ነው። ፖርቹጋል ከኢትዮጵያ ጋር የረጅም ጊዜ ግንኙነት እንዳላትም ይታወቃል። በ16ኛው ክፍለ ዘመን ፖርቹጋል ለኢትዮጵያ የጦር ድጋፍ እንዳደረገችም ሲነገር ቆይቷል። በተለይም በአዳልና በኢትዮጵያ መካከል በነበረው ጦርነት የፖርቹጋል ወታደሮች ከኢትዮጵያ ጎን ተሰልፈው እንደተዋጉም ይነገራል። በጎንደር የሚገኙ አንዳንድ አብያተ ክርስቲያናትና ግንቦች ላይም የፖርቹጋል የህንፃ ጥበብ ተጽዕኖ ይታያል። ሊዝበን የፖርቹጋል ዋና ከተማ ናት። ይህች ከተማ የሰባቱ ኮረብታዎች ከተማም ተብላ ትጠራለች። ሊዝበን የፖርቹጋል ዋና ከተማና ትልቁ የወደብ ከተማ ስትሆን በአውሮፓ ውስጥ ካሉ እጅግ ጥንታዊ ከተሞችም አንዷ ተደርጋ ተወስዳለች። ከተማዋ የምትገኘው ታጉስ ወንዝ ከአትላንቲክ ውቅያኖስ ጋር በሚቀላቀልበት አፍ ላይ ነው። ልክ እንደ አዲስ አበባ ሁሉ በኮረብታዎች ላይ የተቆረቆረች በመሆኗ አስደናቂ እይታዎችም አሏት። ይህች ከተማ በ15ኛውና በ16ኛው ክፍለ ዘመን የፖርቹጋል መርከቦች ዓለምን ለማሰስ ጉዟቸውን የሚጀምሩት እዚሁ ከተማ እንደሆነም ይነገራል። ፖርቹጋል በ15ኛውና በ16ኛው ክፍለ ዘመን የግኝት ዘመን ወይንም ደግሞ ኤጅ ኦፍ ዲስከቨሪ መሪ የነበረች የአሳሾች መብቃያ ሀገርም ነች። ላብነት እንኳን ብንጠቅስ ቫስኮ ደጋማ በአፍሪካ ዙሪያ በመርከብ በመጓዝ ህንድ የደረሰ የመጀመሪያው አውሮፓዊም የተወለደው እዚሁ ነው። ይህ ጉዞ አውሮፓውያን ከእስያ ጋር በቀጥታ የቅመማ ቅመም ንግድ እንዲጀምሩም መንገድ ከፍቷል። ሌላኛው ደግሞ ፈርዲናንድ ማጅላን ነው። በታሪክ ለመጀመሪያ ጊዜ ዓለምን በባህር ለመዞር የተነሳ መርከበኛም ተደርጎ ይወሰዳል። ጉዞውን የጀመረው ለስፔን ቢሆንም ዜግነቱ ግን ፖርቹጋላዊ ነው። ልዑል ሄንሪም እንዲሁ ራሱ ባይጓዝም በፖርቹጋል የባህር ጉዞ ትምህርት ቤቶችን በማቋቋምና ካርታዎችን በማሰራት ለግኝቶቹ ትልቅ መሰረት የጣለ ሰው ተደርጎም ይወሰዳል።
ፖርቹጋል በቅኝ ግዛትም ትታወቃለች። ብዙ የአፍሪካና የኤዥያ ሀገራትንም በቅኝ ግዛቷ ውስጥ የያዘች ሀገርም ነበረች። የፖርቹጋል የቅኝ ግዛት ታሪክ በአውሮፓ እጅግ ረጅሙ ወይንም ደግሞ ከ600 ዓመታት በላይ የቆየ እንዲሁም ደግሞ በዓለም ዙሪያ ሰፊ ተጽዕኖ ያሳደረ የቅኝ ግዛት ታሪክም አላት። ፖርቹጋል የመጀመሪያዋ የዓለም አቀፍ የባህር ግዛት መስራችም ናት። በዚህም የግኝትና የጅማሬ ዘመኗ 15ኛው ክፍለ ዘመን ፖርቹጋል በዓለም ላይ ካሉት ሀገራት ቀድማ የባህር ላይ አሰሳን የጀመረችው በልዑል ሄነሪ እንደሆነም ይነገራል። ምክንያቱ ደግሞ አዳዲስ የንግድ መስመሮች መፈለግ፣ ወርቅና ቅመማ ቅመሞችን ማግኘት ዋነኛ ዓላማው ነበር። በፈረንጆቹ በ1415 ሰሜን አፍሪካ የሚገኘውን የሴውታ ወደብ በመያዝ ቅኝ ግዛቷን ጀመረች። በመቀጠልም የአትላንቲክ ደሴቶችን ወይንም ደግሞ ማዴይራና አዞሪስን ተቆጣጠረች። ከዛም በ16ኛው ክፍለ ዘመን የንግድ ግዛት ማስፋፋት ጀመረች። በዚህ ዘመን ፖርቹጋል በሶስት አህጉራት ላይ ተጽዕኖዋን አሳርፋ ነበር። በተለይም ደግሞ በአፍሪካ ውስጥ በአንጎላ በሞዛምቢክና በጊኒ ቢሳው ዳርቻዎች ላይ የንግድ ጣቢያዎችን መሰረተች። በተለይ የባሪያ ንግድ አሳዛኝ ታሪክ የጀመረው በዚህ ወቅት ነበር ይባላል። ሌላኛዋን ደቡብ አሜሪካንም እንዲሁ በቁጥጥሯ ስር አደረገች። በ1500 ብራዚልን አገኘች። ይህም ለፖርቹጋል ታላቅ የሀብት ምንጭ ሆነላት። ወደ ኤስያም ተጉዛ ህንድን ይዛለች። ከዛም ደግሞ በማካው ቻይናና በምስራቅ ቲምር ላይ የንግድ ማዕከላትን አቋቋመች። ነገር ግን 20ኛው ክፍለ ዘመን ብቅ ሲል ለፖርቹጋል ጥሩ አልነበረም። ምክንያቱም ይህ ዘመን የቅኝ ግዛት ማብቂያም ነበር። እስከ 20ኛው ክፍለ ዘመን ግን ፖርቹጋል ቅኝ ግዛቶቿን እስከ መጨረሻው ጊዜ ድረስ የሙጥኝ ብላ ከያዘች የአውሮፓ ሀገራት አንዷ ነበረች። ይሁን እንጂ በቅኝ ግዛቷ ስር ያሉ ሀገሮች ከ10 ዓመታት በላይ የፈጀ የነጻነት ትግል በማድረግ በተለይም ደግሞ በአንጎላና ሞዛምቢክ ከዛም በ1974 በአገሪቱ ውስጥ በደረሰው የካርኔሽን አብዮት ወታደራዊ አገዛዙ ሲወድቅ ቅኝ ግዛቶቿ ነጻ ወጡ። የመጨረሻዋ ግዛት ስንመለከት ማካው ነች። ማካው በ1999 ለቻይና እስከተመለሰችበት ጊዜ ድረስ የፖርቹጋል ግዛት ነበረች። በዚህ የቅኝ ግዛቷ ተጽዕኖ ዛሬ በዓለም ላይ ከ250 ሚሊዮን በላይ ሰዎች ፖርቹጋልኛ ይናገራሉ። በተለይ ደግሞ በብራዚል፣ አንጎላና ሞዛምቢክ። ሀገሪቱን በሃይማኖት ረገድ ከተመለከትን የካቶሊክ እምነት በብዙዎቹ የቀድሞ ቅኝ ግዛቶች ውስጥ ዋነኛው ሃይማኖት ሆኖ ቀጥሏል። ከቅኝ ግዛት ታሪኳ መለስ ብለን አሁን ላይ የፖርቹጋልን የአየር ንብረት ከተመለከትን ፖርቹጋል በአውሮፓ ውስጥ ካሉ እጅግ ሞቃታማና ፀሐያማ ሀገራት አንዷ ነች። የአየር ንብረቷ በሁለት ዋና ዋና ክፍሎችም ይከፈላሉ። የመጀመሪያው ሜዲትራኒያዊ የአየር ንብረት ነው። በተለይ በደቡባዊ ክፍል እንደ አርጋርቭ ያሉ ቦታዎች ረጅም ደረቅና ሞቃታማ በጋ አላቸው። ክረምቱ ደግሞ መጠነኛ ቅዝቃዜ ያለበትና ዝናባማም ነው። ሁለተኛው ደግሞ የአትላንቲክ ተጽዕኖ ያለበት የአየር ንብረትም አላት። በሰሜንና በምዕራብ በኩል ከአትላንቲክ ውቅያኖስ በሚነፍስ አየር ምክንያት መጠነኛ እርጥበትና ነፋሻማ የአየር ሁኔታ ይታያል። መረጃዎች እንደሚነግሩን ፖርቹጋል በዓመት በአማካኝ ከ3000 ሰዓታት በላይ ፀሐይ ታገኛለች። ይህም ለቱሪዝምና ለወይን እርሻ በጣም ተመራጭ መዳረሻም ያደርጋታል። የዚህችን ሀገር መንግስታዊ አወቃቀር ካየን ደግሞ ለዘመናዊ ዲሞክራሲ ጥሩ ምሳሌ የሚሆንና ስልጣን በአንድ አካል ላይ ብቻ እንዳይከማች ተደርጎ የተነደፈ ነው። ፖርቹጋል በከፊል ፕሬዝዳንታዊ ሪፐብሊክ የምትከተልም ሀገር ነች። የመንግስታቱን አወቃቀር ከተመለከትን በአራት ዋና ዋና የስልጣን አካላት የተከፈለ ነው። የመጀመሪያው ፕሬዝዳንቱ ነው። ፕሬዝዳንቱ የሀገሪቱ ርዕሰ ብሔር ሲሆኑ በቀጥታ በህዝብ ምርጫ ለ5 ዓመታት ይመረጣሉ። ዋና ስልጣናቸውም የሀገሪቱን አንድነትና የህገ መንግስቱን መከበር ይቆጣጠራሉ። ጦር ኃይሉን በበላይነት ይመራሉ። እንዲሁም አስፈላጊ ሆኖ ሲገኝ ፓርላማውን የመበተን ስልጣንም አላቸው። ሁለተኛው ደግሞ ጠቅላይ ሚኒስተሩ ነው። ይህ አካል የሀገሪቱ የዕለት ተዕለት የፖለቲካ ስራዎችን የሚመራ አስፈጻሚው ክፍል ነው። ጠቅላይ ሚኒስትሩ በፓርላማ ምርጫ አሸናፊ የሆኑ ፓርቲ መሪ ሲሆኑ በፕሬዝዳንቱ ይሾማሉ። ጤናን፣ ትምህርትንና ኢኮኖሚን የመሰሉ የመንግስት መስሪያ ቤቶችንም ያስተዳድራሉ። በሶስተኛ ደረጃ ደግሞ ያለው ፓርላማው ነው። ፖርቹጋል አንድ ምክር ቤት ብቻ ያለው ፓርላማ አላት። ዋና ዋና ስራቸውም ህጎችን ማውጣት፣ የታክስ መጠኖችን መወሰን እንዲሁም ደግሞ የመንግስትን የሥራ አፈጻጸም መከታተል ነው።
ፍርድ ቤቶችም አራተኛዎቹ ናቸው። የህግ የበላይነትን የሚያረጋግጡና ከፖለቲካ ተጽዕኖ ነፃ የሆኑ ገለልተኛ አካልም ናቸው ይባላል። ኢኮኖሚዋን ከዳሰስን ደግሞ የፖርቹጋል ኢኮኖሚ ከቅርብ ዓመታት ወዲህ ከፍተኛ መሻሻል እያሳየ ሲሆን በተለይ በቱሪዝም በቴክኖሎጂና በውጭ ንግድ ላይ የተመሰረተ ነው። ፖርቹጋል ጠቅላላ የሀገር ውስጥ ምርቷን ወይም ደግሞ ጂዲፒዋን ከተመለከትን የፖርቹጋል ኢኮኖሚ በአውሮፓ ውስጥ በመካከለኛ ደረጃ ላይ የሚገኝ ሲሆን የተረጋጋ እድገትም እያሳየ ነው እየተባለ ነው። ጠቅላላ ጂዲፒዋን ስንመለከት በግምት 287 ቢሊዮን ዶላር እንደሆነ ይነገራል። የኢኮኖሚውን ዘርፎች ካየን አገልግሎት ወይም ደግሞ ሰርቪስ 75% ገደማን ይዛል። ቱሪዝም ትልቁን ድርሻም ይዛል። ኢንዱስትሪ ደግሞ 22% ሲይዝ በዚህ በኢንዱስትሪ ውስጥ ጨርቃጨርቅ፣ አልባሳትና የቡሽ ምርትና የመኪና መገጣጠሚያዎች ይገኙበታል። ቀሪውን 3% ደግሞ ግብርና ይሸፍናል። በዚህ የግብርና ምርት ታዳ ወይንና የወይራ ዘይት እንዲሁም ደግሞ ቲማቲም ይጠቀሳሉ። እነዚህ ዜጎች ታዲያ ዓመታዊ የነፍስ ወከፍ ገቢያቸውን ከተመለከትን ደግሞ በዓመት 29000 እስከ 32000 ዶላር ገደማ እንደሚያገኙም ይነገርላቸዋል። ነገር ግን ይህ የሚያገኙት ገንዘብ እንደ ገንዘብ ምንዛሬውና እንደ ዓመቱም ይለያያል ተብሏል። ከሌሎች አንጻር ከምዕራብ አውሮፓ ሀገራት እንደ ጀርመን ወይንም ደግሞ ፈረንሳይ አንጻር ዝቅ ያሉ ቢሆንም በዓለም አቀፍ ደረጃ ግን ፖርቹጋል ባለ ከፍተኛ ገቢ ተብለው ከሚመደቡ ሀገራት ተርታ ትመደባለች። በጠቅላላው ፖርቹጋል ቀደም ሲል በባህር ንግድና በግብርና ትታወቅም ነበር። አሁን ግን ራሷን እንደ አውሮፓ ቴክኖሎጂ ማዕከል ወይም ደግሞ ቴክ ሀብ እየገነባች ትገኛለች። ብዙ የዓለም አቀፍ የቴክኖሎጂ ኩባንያዎች ዝቅተኛ የሥራ ማስኬጃ ወጪና የተማረ ሰው ኃይል ፍለጋ ወደ ሊዝበንም እየገቡ ነው። የፖርቹጋል የውጭ ንግድ እንቅስቃሴ ሀገሪቱ ከአውሮፓና ከቀድሞ ግዛቶቿ ጋር ያላትን ጥልቅ ትስስር የሚያሳይ ነው። ፖርቹጋል በዋናነት ጥሬ ዕቃዎችን አስገብታ እሴት የተጨመረባቸው ምርቶች ወደ ውጭ በመላክ ትኩረት አድርጋለች። ዋና የኤክስፖርት ወይም ደግሞ ወደ ውጭ የሚላኩ ምርቶቿን ስንመለከት ፖርቹጋል በጥራትና በፈጠራ የታጀቡ ምርቶቿ ትታወቃለች። መኪናዎችና የመኪና መለዋወጫዎች የምታስወጣቸው ናቸው። በሀገሪቱ ውስጥ የሚገኙ ግዙፍ ፋብሪካዎች ለምሳሌ እንኳን ብናይ አውቶ አውሮፓ ለዓለም ገበያ መኪናዎችን ያመርታሉ። የተጣራ ነዳጅና ኬሚካሎችም እንዲሁ አላት። የነዳጅ ማጣሪያ ውጤቶች ከፍተኛ ድርሻ አላቸው። የቡሽ ወይንም ደግሞ የኮርክ ምርቶችም አሏት። ፖርቹጋል የዓለምን 50% የቡሽ ፍላጎት የምታሟላ ቁጥር 1 ሀገርም ነች። ጨርቃጨርቅና ጫማዎችም እንዲሁ። በተለይ ለታዋቂ የአውሮፓ ብራንዶች ከፍተኛ ጥራት ያላቸው አልባሳትን ታቀርባለች። ምግብና መጠጥም እንዲሁ። የወይን ጠጅ ወይንም ደግሞ ፖርቶ ወይን የተባለ የሚጠራው መጠጥ፣ የወይራ ዘይትና የታሸጉ ዓሳዎችን ለዓለም ታከፋፍላለች። ከዚህ ባሻገርም ደግሞ ዋናዎቹ የኢምፖርት ወይም ደግሞ ወደ ሀገሯ የምታስገባቸው ምርቶች እንዳስስ ሀገሪቱ ለኢንዱስትሪዎቿ አስፈላጊ የሆኑ ግብዓቶችን ታስገባለች። ጥሬ ነዳጅና ጋዝን ታስገባለች። የኃይል ፍላጎቷንም ለማሟላት ትጠቀምበታለች። ማሽነሪዎችና ኤሌክትሮኒክሶችንም ታስገባለች። ለፋብሪካዎችና ለቴክኖሎጂ ስራዎችንም ታውላለች። የምግብ ምርቶችንም ታስገባለች። እንደ ስንዴ፣ በቆሎና አንዳንድ የባህር ምግቦችንም ወደ ሀገሯ ታስገባለች። እነዚህን ኢምፖርትና ኤክስፖርት ንግዶች ደግሞ ከተለያዩ ሀገራት ጋር የንግድ ፓርትነርሺፕ በመመስረት ንግዷን ታጧጡፋለች። የፖርቹጋል ንግድ በአብዛኛው በአውሮፓ ህብረት ወይ ደግሞ ኢዩ ላይ የተመሰረተ ነው። ዋና የንግድ አጋሮቿን ከተመለከትን ስፔን ትልቁ የንግድ አጋሯ ናት። ከሩብ በላይ የሚሆነውን ንግድም ከነሱ ጋር ነው የሚያደርጉት። ሁለተኛዋ ደግሞ ፈረንሳይ ናት። በተለይም ከፈረንሳይ ጋር የሚያደርጉት የንግድ ፓርትነርሺፕ ለጨርቃጨርቅና ለመኪና ምርቶች ዋና የግብይታቸው ምንጭ ነው። ጀርመንም እንዲሁ ከፖርቹጋል ጋር ጥብቅ ግንኙነት አላት። በቴክኖሎጂና በማሽነሪ ንግድ ከፍተኛ ትስስር አላቸው። አሜሪካና ብሪታንያ ከአውሮፓ ህብረት ውጭ ዋነኛዎቹ ደንበኛዎቿ ናት። ብራዚልና አንጎላ ከቀድሞ ቅኝ ግዛቶቿ ጋር በቋንቋና በባህል ትስስር ምክንያት ጠንካራ ንግድ አላት። ፖርቹጋል ከቻይና ወይም ከሌሎች ግዙፍ ሀገራት ጋር በብዛት መወዳደር እንደማትችል ስለምታውቅ ትኩረቷን ጥራት ላይ አድርጋለች። ለምሳሌ በዓለም ላይ ያሉ ውድ ጫማዎችና የቤት ውስጥ ዲዛይኖች በብዛት የሚመረቱት በፖርቹጋል ወይም ደግሞ ሜድ ኢን ፖርቹጋል በሚል መለያ ነው። ፖርቹጋል ከንግድ ስራዎቿ ወጣ ስንል ደግሞ የሀገሬውን ተወዳጅ የምግብ ዝርዝር እንንገራችሁ። የፖርቹጋል ምግብ ባህል ከባህር ጋር ባላት ጥልቅ ቁርኝትና ከቀኝ ግዛት ዘመኗ ባመጣቻቸው ቅመማ ቅመሞች የተዋቀረ ነው።
ምግቦቿ ቀላል ጥራት ያላቸውና ጣዕማቸው የማይረሳ ነውም ተብሎ ይመሰከርላቸዋል። የሀገሪቱ ኩራት እየተባለ የሚጠራው ምግብ ባካሊያኦ። ባካሊያኦ ማለት የደረቀና ጨው የተነሰነሰበት አሳ እንደማለት ነው። ይህ ምግብ በፖርቹጋል ዘንድ በጣም ይወደዳል። ፖርቹጋላውያን ይህንን አሳ ለማዘጋጀት ከ365 በላይ መንገዶች ለእያንዳንዱ የዓመት ቀን አንድ ላይ እንዳላቸው ይነገራል። ፍላንጎ ኖ ቹራስኮም ሌላኛው ተወዳጇ ምግቧ ነው። በከሰል የተጠበሰ ዶሮ ነው። ይህ ምግብ በመላው ዓለም ለምሳሌ በናንዶስ ለሚታወቀው የፒሪፒሪ ዶሮ መነሻ ነው። ዶሮው በቅመም ተቀብቶ በከሰል ይጋገራል። የሚቀርበውም በሚያቃጥል የፒሪፒሪ ቃሪያ ሶስም እንደሆነ ነው የሚታወቀው። ፍራንሴዝኛም ሌላኛው የፖርቶ ከተማ ልዩ ምግብ ነው። ይህ ምግብ በፖርቶ ከተማ በጣም ዝነኛ የሆነ ግዙፍ ሳንድዊች ነው። ዳቦ ውስጥ የተለያዩ ስጋዎች ለምሳሌ ቆሊማ፣ ስቴክ እና ካም ይገባሉ። ከዚያም በቺዝ ከተሸፈነ በኋላ ሞቅ ባለ ቲማቲምና የቢራ ሶስ ውስጥ ይዘፈቃል። አብዛኛውን ጊዜ ከላይ አንድ እንቁላል ይደረግበታል። ይህ ምግብም በተለይ ደግሞ በፖርቶ ከተማ ይወደዳል። ካልዶ ቬርዴ ወይም ደግሞ አረንጓዴ ሾርባ በቀዝቃዛ ቀናት የሚመረጥ የፖርቹጋል ባህላዊ ሾርባ ነው። ከድንች፣ ከጎመን፣ ከሽንኩርትና ከፖርቹጋል ቋሊማ ይዘጋጃል። ቀላል ግን ደግሞ እጅግ ተወዳጅ ምግብ ነው። ከምግቧ ወጣ ስንል ደግሞ የምናገኘው በፖርቹጋል ውስጥ አስደናቂ የቱሪዝም ቦታዎቿን ነው። ታሪካዊ ጥንታዊነትን ከዘመናዊ ውበት ጋር አጣምራ ለምትይዘው ፖርቹጋል ጎብኚዎችን ከመላው ዓለም የሚስቡ ድንቅ ወይም ደግሞ አውትስታንዲንግ የሚባሉ የቱሪስት መዳረሻዎቿ ብዙ ናቸው። ዋና ዋናዎቹን ግን እየመረጥን እንገራችሁ። ስንትራ ወይም ደግሞ የተረክ ከተማ እየተባለች የምትጠራዋ ከተማ የፖርቹጋል የቱሪስት መዳረሻ ናት። ከሊዝበን በቅርብ ርቀት ላይ የምትገኘው ሲንትራ በዩኔስኮ የዓለም ቅርስነት የተመዘገበችና እጅግ አስደናቂ ቤተ መንግስታት የሚገኙባት ከተማ ናት። ሁለተኛዋ የቱሪስት መዳረሻዋ ደግሞ ፔና ቤተ መንግስት ነው። ይህ ቤተ መንግስት በተራራ ጫፍ ላይ የሚገኝ ደማቅ ቀለማት ወይም ደግሞ ቢጫና ቀይ ያሉትና የተረት መጽሐፍ ውስጥ ያለ የሚመስል አስደናቂ ህንፃ ነው። በአንድ ቦታ ላይ ጥንታዊ ምሽጎችን፣ ለምለም ደኖችንና የተለያዩ የህንፃ ጥበቦችን አጣምሮ የያዘ በመሆኑ የፖርቹጋል ቁጥር 1 መስህብ ተደርጎ ይወሰዳል። ሶስተኛው ደግሞ አልጋርቭ ነው። ይህ የባህር ዳርቻዎች ገነት በደቡባዊ ፖርቹጋል የሚገኘው ይህ አካባቢ በአውሮፓ ውስጥ ካሉ እጅግ ውብ የባህር ዳርቻዎች አንዱ ነው። ቤናግል ዋሻም እንዲሁ ሌላኛው የሚጎበኝ ስፍራ ነው። በባህር ሞገድ የተቦረቦረ ከላይ ክፍት የሆነና እንደ ተፈጥሯዊ ካቴድራል የሚታይ ድንቅ ዋሻ ነው። ይህንን ቦታ ልዩ የሚያደርገው ደግሞ ለፀሐይ መታጠቢያ፣ ለዋናና ለባህር ላይ ስፖርቶች በጣም ተመራጭ ነው። የቤሌም ግንብም እንዲሁ ይህ የአሳሾች መታሰቢያ ተደርጎም ይቆጠራል። በሊዝበን የሚገኘው ይህ ግንብ የፖርቹጋል ታላቅነትና የመርከበኞች ድፍረት ምልክት ተደርጓል። ታሪኩም በ16ኛው ክፍለ ዘመን የተገነባ ሲሆን አሳሾች ረጅም የባህር ጉዞ ሲጀምሩና ሲመለሱ መመልከቻቸው ነበር። በታጉስ ወንዝ ዳርቻ ላይ የሚገኝ የማኑኤል የህንፃ የጥበብ ውጤትም እንደሆነ ይነገራል። ፖርቶና የድሮ ሸለቆም እንዲሁ የሀገሪቱ ሁለተኛ ከተማ የሆነችው ፖርቶ በጥንታዊ ድልድዮቿና የወይን እርሻዎቿ ትታወቃለች። ሊብራሪያ ሌሎም እንዲሁ በዓለም ካሉ እጅግ ውብ የመጽሐፍ መደብር አንዱ ሲሆን ለሃሪ ፖተር ታሪክ መጽሐፍ መነሳት እንደ ምክንያት እንደሆነም ይቆጠራል። ከላይ ካየናቸው የቱሪዝም መዳረሻዎች በተጨማሪም የስፖርት ቱሪዝሙ በፖርቹጋል ያደገ ነው። ለዚህ የስፖርት ቱሪዝም ማደግ ደግሞ በፖርቹጋል እንደ ምክንያት ተደርጎ የሚወሰዱ ተጫዋቾችም አሉ። እንደነ ክርስቲያኖ ሮናልዶ፣ CR7 የመሳሰሉ ኮከቦች። ለፖርቹጋላውያን እግር ኳስ ዝም ብሎ ስፖርት አይደለም፣ የብሔራዊ ኩራት፣ የታሪክና የማንነት መገለጫ እንጂ። ስለ ክርስቲያኖ ሮናልዶና ስለ ሀገሪቱ እግር ኳስ ባህል የሚከተለውን አጭርና ሳቢ ማብራሪያ ልስጣችሁ። ክርስቲያኖ ሮናልዶ የፖርቹጋል ልዑል፣ የማዴራው ፈርጥ። ሮናልዶ ከእግር ኳስ ተጫዋችነት ባለፈ ለሀገሩ የጽናትና የስኬት ተምሳሌትም ተደርጎ ይወሰዳል። መነሻው ማዴራ በተባለች ትንሽ የፖርቹጋል ደሴት ላይ በጣም ድሃ ከሚባል ቤተሰብ ተወልዶ በዓለም አቀፍ ደረጃ ታላቁ ተጫዋች ለመሆን በቅቷል። 5 ጊዜ የባሎን ዶር ተሸላሚ ሲሆን በብሔራዊ ቡድን ደረጃ ፖርቹጋልን በ2016 የአውሮፓ ዋንጫ ዩሮ 2016 ባለቤት እንድትሆን መርቷል። ሮናልዶ የፖርቹጋል ስም በዓለም ዙሪያ እንዲታወቅ ካደረጉ ትላልቅ ብራንዶችም አንዱ ነው። ዛሬ በማዴራ አየር ማረፊያ ስሙ ተሰይሟል። የፖርቹጋል የእግር ኳስ ባህል
በፖርቹጋል ጎዳናዎች ላይ ብትሄድ ከታሪካዊ ቤተክርስቲያን እኩል የእግር ኳስ ሜዳዎችን እንዲሁም ደግሞ ክለቦችን ታገኛለህ። ፖርቹጋላውያን እግር ኳስን እንደ ጦርነት ሳይሆን እንደ ጥበብ ያዩታል። የእነሱ እምነት ጠንክሮ መስራትና በራስ መተማመን፣ በተለይም ደግሞ እንደ ሮናልዶም ይባላል። እንግዲህ የፖርቹጋል ጉዟችንን እዚህ ላይ ያበቃል። ፖርቹጋል ማለት ጀርባዋን ለየብስ ፊቷን ደግሞ ለናፍቆት ውቅያኖስ የሰጠች በጥንታዊ የአሳሾች ድፍረትና በዘመናዊ ቴክኖሎጂ ብሩህነት መካከል የምትገኝ ድንቅ ሀገር ነች። ከሲንትራ የተረት ቤተ መንግስታት እስከ አልጋርቭ ወርቃማ የባህር ዳርቻዎች፣ ከጥልቁ የፋዶ ሙዚቃ የልብ ትርታ እስከ ጣፋጩ ፓስቴል ደናታ ጣዕም ድረስ ፖርቹጋልን ማየት በእጅ የመንካት ያክል ነው። ከዓለም አቀፍ የቀኝ ግዛት ታሪኳ የተረፈው የቋንቋና የባህል ትስስር ዛሬም ድረስ በሶስት አህጉራት ላይ አሻራውን ጥሎ ይገኛል። የክርስቲያኖ ሮናልዶን ጽናት እንዲሁም ደግሞ የሕዝቧን ቅንነት ያጣመረችው ይህች ምድር ለዓለም ያበረከተችው ትልቁ ስጦታ ቢኖር ሳውዳጅ የተባለውን ያንን የማይረሳ የናፍቆት ስሜት ነው። ፖርቹጋልን ስለጎበኛችሁ እጅግ አድርጌ አመሰግናለሁ። ወይንም ደግሞ እነሱ እንደሚሉት ኦብሪጋዶ።